ግዙፉ የድንጋይ በር ቀስ እያለ እየተዘጋ ነበር። ነገር ግን መውጣት ያልቻሉት ሰዎች በጣም ተደክመው ነበር። ከ10 በላይ የሚሆኑ ሰዎች በውጭ ቆመው የነበረ ቢሆንም ከነሱ መካከል ግን አንድም ሰው እንኳን ወደ ውስጥ ገብቶ ለመርዳት አልደፈረም። ይህ ለመንደሩ አዲስ የሆነው ልጅ አደጋውን ችላ በማለት የድንጋዩ በር ከመዘጋቱ በፊት በመጨረሻው ሰከንድ ጥልቅ ብሎ ገባ። ነገር ግን እነሱን ለማዳን ህይወቱን ለአደጋ ካጋለጠ በኋላ በምላሹ ያገኘው ነገር ቢኖር ስላቅ ብቻ ነበር። ጥሩ ስራ ሰራህ፣ ራስን አስገደልክ አለው። ሚንሆ የተናገረው ነገር በጭራሽ ማጋነን አልነበረም። ምክንያቱም ይህ ቦታ በማንኛውም ጊዜ ሊለዋወጥ የሚችል ግዙፍ ወጥመድ ነበር። የዚህ መንደር ሰዎች ለ3 ዓመታት ተዘግቶባቸው የቆየ ቢሆንም እስካሁን ድረስ ግን መውጫ መንገድ አላገኙም ነበር። ማታ ማታ በሮቹ ይዘጋሉ፣ የሚከፈቱትም በማግስቱ ጧት ብቻ ነበር። የድንጋይ በሮቹ አንዴ ከተዘጉ በኋላ በውስጡ ያሉት ጭራቆች በነፃነት መንቀሳቀስ ስለሚጀምሩ በዚያ ውስጥ ሙሉ ሌሊት በህይወት የተረፈ ማንም አልነበረም። ስለዚህ ቶማስ እና ሚንሆ የተጎዳውን ጓደኛቸውን ተሸክመው የሚደበቁበት ቦታ ከመፈለግ ውጪ ሌላ አማራጭ አልነበራቸውም። ነገር ግን የጭራቁ ድምጽ እየቀረበና እየቀረበ መጣ። የተጎዳውን ልጅ ጥሎት ካልሄዱ በስተቀር ሁሉም ሊሞቱ ነው። ነገር ግን በዚያ ቅጽበት በአቅራቢያው የነበሩት የእጽዋት አረጎች የቶማስን ትኩረት ሳቡት። ሚንሆና እሱ እየሳቡ ጓደኛቸውን ወደ ላይ አወጡት። ልክ ያመለጡ በሚመስልበት ሰዓት በኮሪደሩ መጨረሻ ላይ ያለው ግድግዳ በድንገት መንቀሳቀስ ጀመረ። ከዚያም አንድ የሚያስፈራ ጭራቅ ከየት መጣ ሳይባል ብቅ አለ። ሚንሆም በጣም ደነገጠ። ሙሉ ፊልሞቹን ቴሌግራም ላይ በመግባት ጆይ ሪካፕስ ብሎ ሰርች በማድረግና ቻናሉን በመቀላቀል ማግኘት ይችላሉ።